ከንቲባ ምንድን ነው? ትልቅ ሰው። ጠቅላይ ሚኒስቴርስ ምንድን ነው? ባንክ ያለው። ቀይ ባህር ምንድን ነው? ወንዝ ነው። ቴዲ አፍሮ የምን ክለብ ተጫዋች ነው? ፖርቹጋል ይመስለኛል። ታደንቂው ተጫዋችስ? ማደንቀው ሃላንድ። ኢትዮጵያ ላንቺ ምንድን ነች? ኢትዮጵያ ለኔ ሀገሬ ናት። እንኳን ደህና መጣሽ። እንኳን ደህና መጣ። ራስሽን እስቲ አስተዋውቂን። ስሜ ኤላ ሀብታሙ ነው። የምማረው ሻምፒዮንስ አካዳሚ ነው። 2ኛ ክፍል ነኝ። 7 ዓመቴ ነው። አሁን የምንጫወተው ጥያቄና መልስ ነው የሚሆነው ማለት ነው። ሙሉ ለሙሉ ጥሩ መልስ ከሰጠሽኝ 3 ስታር ሰጥሻለሁ። ከዛ ደግሞ መካከለኛ መልስ ከሆነ 2 ስታር፣ እንደው ሞክራለች ከሆነ ደግሞ 1 ስታር፣ ካልመለስሽ ካላወቅሽው ደግሞ ምን ይሆናል? 0። ስለዚህ በቻልሽው መጠን መመለስ። ስለዚህ ወደ ጥያቄው እንሂድ። ሬዲ ነሽ? ደሞዝ ምንድን ነው? ደሞዝ ክፍያ። የምን ክፍያ? የብር። ሰው ለምንድን ነው ደሞዝ የሚከፈለው? ብር ወጪ ስላለበት። ወጪ ስላለበት። አንድ ሰው ትልቅ ሰው ነው የሚባለው ስንት ዓመት ሲሞላው ነው? ከ18። እሺ፣ 3ኛ ጥያቄ ከንቲባ ምንድን ነው? ከንቲባ ወጣት፣ ትልቅ ሰው። ጠቅላይ ሚኒስቴርስ ምንድን ነው? ጠቅላይ ሚኒስተር ሀገሩን ያስተዳድር። ስለዚህ ከንቲባ ምን ይመስልሻል? ግን አሁን ከዚሁ ጋር የተያያዘ ነው። መሪ። የምን መሪ? የሰዎች መሪ። የኛ መሪ ማን ይመስልሻል? አብይ አህመድ። አብይ አህመድ። እሺ፣ እሱ የሀገር ጠቅላላ ሀገር ነው። የአዲስ አበባስ? የአዲስ አበባ ሴት። እሺ፣ አዳነች አበቤ ምንድን ነች? አዳነች አበቤ ምን ትመስልሻለች? ዶክተር። እሺ፣ ቀይ ባህር ምንድን ነው? ቀይ ባህር ወንዝ ነው። እሺ። እና ቀይ ቀለም ስላለው ሀብታም ያደርጋል። ደግሞ ከሀገራችን ትንሽ ቀረብ ያለ ነው፣ ብዙም አይደለም። ቴዲ አፍሮ የምን ክለብ ተጫዋች ነው? ቴዲ ፖርቹጋል ይመስለኛል። የፖርቹጋል። ኳስ ታያለሽ እንዴ? ኳስ ብዙም አላይ። አልፎ አልፎ ታያለሽ? የማን ደጋፊ ነሽ? ከዓለም አርጀንቲና፣ ከሀገር ውስጥ ደግሞ የቡና። የምታደንቂው ተጫዋችስ? ማደንቀው ሃላንድ። በጣም አሪፍ። ወደ ምስል ጥያቄዎች ከመሄዳችን በፊት የተወሰኑ ጥያቄዎች አሉ፣ እነሱን ጠይቅሻለሁ። ኢትዮጵያ ላንቺ ምንድን ነች? ኢትዮጵያ ለኔ ሀገሬ ናት። ስለዚህ አሁን ደግሞ የምስል ጥያቄዎች ይኖሩናል። ኮምፒውተር ላይ ምስል እናሳይሻለን። እነዛ ሰዎች ወይም እነዛ ምስሎች ማን እንደሆኑ ትነግሪናለሽ ማለት ነው። እሺ፣ አሁን በምስሉ ላይ የምታየው ምንድን ነው? የተቀመጠው ቴምር ይመስለኛል። አይደለም፣ ቴምር አይደለም። ሞክሪ። እንቅልልቦሽ። የመጨረሻ አንድ ቻንስ ልስጥሽ። ይሁ በደምብ ገበጣ ይባላል። በድሮ ጊዜም ብቻ ሳይሆን አሁንም ሰዎች የሚጫወቱት ጨዋታ ነው። እሺ፣ አሁን ደግሞ 2 ምስሎች አሳይሻለሁ። ምን እንደሆኑ ታስረጅናለሽ። ፓትሮል ነው። ከዛ ሰውየው ከቡችላዎች ጋር ነው የሚኖረው፣ ያድናል ሰው። ሜርሃምዲ ጋር የሚባለው ደግሞ ሁሌ ችግር ይፈጥራል። ቀጥሎ ያለውስ? ከጎኑ ያለው? ቀጥሎ ያለው አሻንጉሊት ነው እና ብዙም አላውቀውም፣ ግን እያወሩ ይጫወታሉ። ከዛ ልጆችን ያዝናናሉ። ስሟን አታውቂውም?
አይተሻት አታውቂም? አይቼ አላውቅም። እሺ። የኢትዮጵያ ውስጥ ያለ የህፃናት ፕሮግራም ነው። ፀሐይ መማር ትወዳለች። እሺ ኤላ፣ አሁን በምስሉ ላይ የምታያቸው ሁለት ምስሎች ምንድና ምንድን ናቸው? የመጀመሪያ ኢትዮጵያስ ናት። እሺ። ሁለተኛው ደግሞ አባባ ገብረሃና ይመስለኛል። አባባ ገብረሃና አስተካኪ አንድ አታውቂያቸውም? እሺ። አባባ ተስፋዬ ሲባል አልሰማሽም? ድሮ ጊዜ ልጆችን የሚያዝናኑ ቲቪ ፕሮግራም የነበራቸው ሰላም ልጆች፣ ደህና ናችሁ ልጆች፣ እንዴት ናችሁ ልጆች የሚል አልሰማሽም? ቲቪ ላይ እነ ማሚን ጠይቂያቸው። እሺ። እሺ፣ የምስል ጨዋታችንን ጨርሰናል። በመጨረሻ ህፃናት የምታስተላልፊው መልእክት ካለ? አመሰግናለሁ። እህቴ፣ ጓደኞቼ፣ እናቴ፣ አባቴ እንደዚህ ሆኜ ትልቅ እስከሆን ድረስ ያደረጋችሁልኝ ደግነት ስላደረጋችሁልኝ አመሰግናለሁ። እስቲ ዘፈን ዝፈኝልና። ምን አይነት ፈለግሽውን አንቺ መርጠሽ። How do I think? How I kiss a king. Oh, given the throne, I didn't know. How I kiss a king. I was a queen, but I meant to be. I lived to life, try the rainbow stars, but I can from my old place. Cause a but I'm gonna fall okay. But I feel that I'm done hiding now, be shining like I'm gonna be. We're dreaming our game so far now. I know I believe we got Papa our moment. Gonna be golden. Gonna be golden. Oh, Papa our moment. Gonna be golden. Gonna be golden. ስለዚህ እሺ ጥያቄዎቻችንን ጨርሰናል። ከተጠየቁት ጥያቄዎች ብዙ አይነት ስታሮች አግኝተሽ ከ19 ስታር አግኝተሻል። እንኳን ደስ አለሽ። ሰው ሽልማት ይኖረናል። ሽልማቱን እንሰጥሻለን ማለት ነው። ምንድን ነው? ማስታወሻ ወይም ደግሞ ዲያሪ መጻፊያ ነው። ስለዚህ ውሎሽን፣ ያጋጠመሽን አዳዲስ ነገሮች እዚህ ላይ እያሰፈርሽ ወደፊት ደግሞ ስትቀርቢ በደንብ ታስረጅናለሽ ማለት ነው። ስለመጣሽ እናመሰግናለን።